2 ልጆች አሉኝ እና ከዛ በፊት ስራ አልሰራም። ልጆችን ይዤ ነው የምውለው። ግን ስራ መስራት እፈልጋለሁ። ስራ ክፈትልኝ ስለው ፈቃደኛ አይደለም። ስራ አይከፍትልኝም። ወደ ውጭ እንደወጣም አይፈቅድም። ሴት በጣም ይወዳል። እያወቅኩ አድሮ ይመጣል። ቀን ሳይቀር እያወቅኩ ቀን ሳይቀር አድርጎ ይመጣል። አድርጎ ልጅም ወልዷል። እኔ እያለሁ ማለት ነው። ኧረ ቆይ እናት እንዴት ነው ነገሩ? በጣም እኮ እና ቆይ እናት ምንድን ነው ሚስቱ ነሽ አይደል? ታዲያ ምን ማለት ነው? እኔ እያወቅሁ ቀንም አድርጎ ይመጣል ማታም አድርጎ ይመጣል ማለት ምንድን ነው ታዲያ? አንቺ ምንድን ነሽ? ቤት ውስጥ ያለሽው ምን እስረኛ ነሽ? ለምን አትይም እንዴ? ጥያቄ አትጠይቂም? እጠይቀዋለሁ። ስጠይቀው ምን አጉድዬብሽ፣ ምን አጣሽ፣ ምትበይው አጣሽ፣ ምትጠጪው አጣሽ ነው የሚለኝ ሁሌም ማለት ነው። እሺ ከዛ መጨረሻው ምን ሆነ መሰለህ? የመጀመሪያ ልጅ ነው ልጅ ወለደ ከሌላ ማለት ነው። አንለያይ ስለው አይቻልም፣ አንለያይም ቤትሽ ነሽ ልሽን አሳድጌ እኔ አንቺ ጋር መኖር ብፈልግ ምናምን አለኝ። እሺ ብለን ተስማምተን ተቀምጠን እያለ 2ኛ ልጅ ወለድኩ። አሁን ያችን ትቶ ደግሞ ሌላ ብዙ የተለያዩ ሴቶች አሉ። አንዷ ጋራ ግን በጣም ግንኙነት አላቸው። ትሰድበኛለች፣ በቴክስት ከፈለገች ደውላ ትሰድበኛለች። ደግሜ ስጠይቀው እኔ ማለት ነው ምን ይለኛል መሰለህ? አላቃትም ይለኛል። አላቃትም ይለኛል እና አልጋ ላይ ተኝተን እያለ በተደወለልኝ ስልክ ለእኔ ይደወልለታል። አላቃትም ያለኝ ሴት ማለት ነው። ከዛ ለምን ዋሸኝ፣ ለምን ስልኳን ያዘው ብዬ እኔ ግራ አጋባለሁ። በመጨረሻ ሰሞኑ ራሷ ደውላ ነገረችኝ። ሚስት እንደሌለው፣ አንድ ልጅ እንዳለው፣ ሌላ ቦታ እንዳለች ልጁን ይዛ ነው የነገረኝ። ፍቅረኛ ነው አለችኝ። ከዛ ለምን እንደዚህ አለችኝ፣ አንተ ግን ዋሽተኛል፣ ለምንድን ነው ምናምን ስለው በቃ ከዚህ በኋላ የት የለቀሽ ውጭ፣ ከፈለግሽ እቃውንና ልጆችን ይዘሽ ውጭ፣ የት ልቀቂልኝ፣ ካልፈለግሽ ደግሞ ቤት ውስጥ ሆኖሽ ልጆችሽን እቃሽን ይዘሽ ቤትሽን ይዘሽ፣ ከዚህ በኋላ ምንም ነገር አረዳሽም፣ እንደፈለጋቸው ራብ ይግደላቸው ነው። እሺ እና ምን ላድርግ? ምን ባደርግ ይሻለኛል? በቃ ጭንቅ አለኝ ነው። ቤተሰብ የለኝም፣ እኔ ቤተሰብ የለኝም። የሱ ቤተሰቦች አሉ። ግን አንድ ሰው እናቱ ደውዬ እያለቀስኩ ነበር የነገርኳት። ከእሷ ጋር እንዳትደዋወይ ስላላት ይመስለኛል። አይደለም እናቱ፣ ጓደኞቹ፣ ወንድሞች፣ ማንም ሰው አይደውልልኝም። በደውልላቸውም አያነሱም። እኔ ግን ቤተሰብ የለኝም። ስንት ልጆች ነው ያሉሽ? ከሌላ ቦታ ነው የመጣሁት። ደብረ ማርቆስ ነው የምኖረው፣ ግን ከጎንደር ነው የመጣሁት። ከዛ ነው የተገናኘን፣ የሆነ በረሃ ነው የተገናኘን። ስንት ልጆች ነው ያሉሽ? እና በቃ ወደፊት 2 ልጆች ነው ያሉኝ። ወደፊት የሚመጣው ነገር ራሱ በጣም ነው ያሳስበኝ። ወጥቼ ልስራሽ መንገድ ላይም ቢሆን ሙዝ ልሽጥ 5000 ብር ስጠኝ አልኩት። በጭራሽ ምንም ነገር አልሰጥሽም አለ። እውነት ስለተናገርኩ ማለት ነው። እውነት ስለተናገርኩ ብቻ፣ እውነት ስለተናገርኩ ምንም የዋሸሁት ነገር የለኝም። ለምን ከእሷ ጋር አወራሽ? ደወለችልኝ፣ ያልነገርኳት እንኳን አይደለም ማውራት። ስትሰድበኝ ነው የምትውል። በኤሞ ትሰድበኛለች፣ በቴክስት ትሰድበኛለች። ግን ሰደበች ስለው አላቃት ብሎ ሽምጥጥ ነው የሚያደርገኝ። እሺ እስቲ ሚዩት አድርጊና አዳምጪኝ። ይኸውልሽ እህቴ፣ አሁን አንቺ አንዳንድ ጊዜ ሰዎች ትዕግስት ፍራቻ ይመስላቸዋል፣ ወይ መብት የሌለሽ ይመስላቸዋል። እንደፈለገ ህጋዊ ባሉሽ ሆኖ እያለ እንደፈለገ የመማገጥ መብት ያለው ይመስለዋል። ጉዳዩን አንቺ አሁን ዛሬ ነገ ሳቲ አንቺንም ልጆችሽንም የመርዳትም የማገዝም ግዴታ አለብትሽ። ማን የወለደውን ነው እንደፈለገ አረዳሽም ረሃብ ይግደላችሁ ማለት መብት ያለው? ሰማይ ላይ ነው እንደሚኖረው እሱ። ጉዳዩን ወደ ህጉ ሰጂው። እሺ ውለሽ እንዳታርድ። ቀጥታ ፖሊስ ጣቢያ ሄደሽ ፋይል ክፈቺ እና ከሰሽው። እንዳታርድ።